የሚያማችሁን ቦታ እጃችሁን ጫኑ ስትል አይኔ ላይ እጄን ጫንኩኝ። አይኔ በጣም አስቸግሮኛል ለማየት መጽሐፍ አይኔን እንደዚህ ይዤ አንተ እየጸለይክ አሜን እያልኩ እሺ የሆነ በቃ እጄን ሳነሳ አይኔ እምቢ ያለኝ ነገር ሁሉ ጥቃቅን ጽሁፍ ሁሉ በደንብ ሳይ ደነገጥኩኝ እና ልጄን ነገርኳት። እንደዚህ ሆነ ምን ላርግ ስላት እንዴ ገብተሽ መስክሪ አለችኝ። አሁን ስንጸልይ አሁን ቅጽበታዊ ፈውስን ይሆነልኝ። አሁን ለልጅቷ ለእግሯ እየጸለይክ ዋው አንዳንድ ሰው ፈጣን ነው ታውቃላችሁ፣ የእግዚአብሔርን ኃይልና የእግዚአብሔርን ቅባት ለመካፈል አሜን። በእውነት በጣም ነደን። አሁን እንደዚህ አይነት ጥቃቅን ጽሁፍ ጭራሻ ላይም እምቢ ብሎኛል። ቴክስት ራሱ ስጽፍ አሜን ለማለት የማይሆን ጽሁፍ የማይሆን ፊደል ነው ምነካው እና ደነገጥኩኝ በጣም። ቤት እንዳውም በቃ አቲ ምንም ነገር አይንሽ እንዲህ አይኔን ድቅቅ አድርጌ እንደመጨፈን አድርጌ ሁሉ ነው ማየው እንደዚህ ያስጠግቼና አሁን ይሄውና እንዲህ አርቄ አንድ አመት ሆኖሻል? አዎ ቆየ። አንድ አመት ሙሉ ቀጫጭን ነገር ማየት አትችይም ነበር። አላይ መጽሐፍ ቅዱስ አሁን በዚህ በእንትን ላይ ተጭኖልኝ ጽሁፉን አተላልቀውት ካልሆነ ራሱ ማንበብ አልችልም። ዋው አሁን ለሌላ ሰው እየጸለይኩኝ ያንቺ አይን ተከፈተ አይደል? አዎ ለአያንቱ እየጸለይክ ኢየሱስ እኔ እኮ በቃ እንደዚህ እጄን ጽኜ አሜን እያልኩኝ ልቅቅ ሳረገው ብርት አለ። ደነገጥኩኝ። ልጄን ነገርኳት። ኧረ እንደዚህ ሆነ ስላት እንዴ በቃ ጻፊና መናገር አለብሽ ስትል አሁን ባሁን ሆነ ብዬ ልናገር አልኳት። ኧረ ማሚ ተናገሪ አለችኝ። እንደዚህ አይነት ፈጣን የሆነ ታምራት እንዲያገኛችሁ በኢየሱስ ስም ባረኳችሁ። ፈጣን የሆነ የእግዚአብሔር እጅ መገለጥ እንዲያገኛችሁ ለፈውስ፣ ለበረከት፣ ለሰላም በጌታ በኢየሱስ ስም እንዲሆንላችሁ ጸልያለሁ። አሜን አሜን አሜን።